ለመሆኑ አስባችሁበት ታውቃላችሁ? አንዳንድ ሰዎች ወደ አንድ መሰብሰቢያ ክፍል፣ ካፌ ወይም ማህበራዊ መጋጠሚያ ሲገቡ ምንም እንኳን አንድም ቃል ባይናገሩ በክፍሉ ውስጥ ያለው አየር ባንዴ ይቀየራል። ሁሉም ሰው ዞሮ ያያቸዋል፣ የሚናገሩትን ለመስማት በጉጉት ይጠብቃል። በአንጻሩ ደግሞ ሌሎች ሰዎች ምንም ያህል ዕውቀት ቢኖራቸው ወይም ጥረት ቢያደርጉ ችላ ይባላሉ። ንግግራቸው በሰው ይቋረጣል ወይም ዝቅ ተደርጎ ይታያል። ለምንድን ነው? ልዩነቱ ምንድን ነው? ብዙዎቻችን መኳል፣ ማማር፣ ውድ ልብስ መልበስ ወይም የባንክ አካውንታችን መሙላት ብቻ የሰዎችን አክብሮት ያስገኝልናል ብለን እናስባለን። ነገር ግን እውነታው ፍጹም የተለየ ነው። ሰብአዊ ፍጡራን የምንመራው በአይን በማናየው ነገር ግን በውስጣቸው በሚሰማው የስነ ልቦና ህግጋት ነው። ዛሬ በዚህ ቪዲዮ ሰዎች ስለ እናንተ ያላቸው አመለካከት ባንዴ ሊቀይር የሚችል በማንኛውም ቦታ የበላይነትና መከበርን የሚያጎናጽፍ 4 ቀላል ግን እጅግ ኃይለኛ ዘዴዎችን በዝርዝር እንመለከታለን። አንድ እውነታ ልንገራችሁ። አብዛኛው ሰው ክብር የሚገነባው በረጅም ጊዜ ግንኙነት ነው ብሎ ያምናል። ይህ ትልቅ ስህተት ነው። በስነ ልቦና ጥናቶች መሰረት አንድ ሰው እርስዎን እንዴት መያዝ እንዳለበት፣ የእናንተን ቦታ የት ጋር እንደሚያስቀምጥ የሚወስነው ገና ባያችሁ በመጀመሪያው ጥቂቶች ሴኮንዶች ውስጥ ነው። ያንን የመጀመሪያ ስሜት ወይም ፈርስት ኢምፕሬሽን የመቆጣጠር ብቃት ከሌላችሁ ገና አፋችሁን ከፍታችሁ መናገር ከመጀመሪያችሁ በፊት የሰዎችን ክብር ታጣላችሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩኝ። ምክንያቱም እነዚህ 4 ህጎች ማህበራዊ ህይወታችሁን ሙሉ በሙሉ የመቀየር ኃይል አላቸው። የመጀመሪያውና ዋነኛው ህግ አሳጥሮ መናገር፣ ነገር ግን ከዓላማ ጋር መናገር ነው። በትንሹ መናገር የኃያላን ሰዎች መገለጫ ነው። በማንኛውም ማህበራዊ መስተጋብር ውስጥ ብዙ የሚያወራ፣ እያንዳንዱን ክፍተት በወሬ ለመሙላት የሚሞክር ሰው በራሱ የማይተማመንና የሰዎችን ተቀባይነት የሚለምን ይመስላል። በውስጣቸው ያለው የባዶነት ስሜትና ጭንቀት ለመሸፈን የሚጠቀሙበት መከላከያ ነው የሚመስለው። በአንጻሩ ግን ዝምታን የሚመርጡና ጥቂት ቃላትን ብቻ የሚሰነዝሩ ሰዎች በክፍሉ ውስጥ ትልቁን የክብር ቦታ ይይዛሉ። ይህ በምጣኔ ሀብትና በስነ ልቦና ውስጥ የእጥረት ተጽዕኖ ስካርሲቲ ኢፌክት ይባላል። ወርቅ ለምን ውድ ሆነ? ምክንያቱም በየመንገዱ አይገኝም። አልማዝ ለምን የከበረ ሆነ? ምክንያቱም እምብዛም አይገኝም። የእናንተም ቃላት እንደዚሁ ሊሆን ይገባል። በየቦታው የሚረጩና የማይረቡ ቃላት ከሆነ ዋጋ ያጣሉ። ታዲያ ይህንን በዕለት ተዕለት ህይወታችን እንዴት እንተግብረው? አንድ ሰው ጥያቄ ሲጠይቃችሁ ወይም በስብሰባ ላይ ስትሆኑ ወዲያውኑ መልስ ለመስጠት አትቸኩሉ። መጀመሪያ ለ1 ወይም ለ2 ሴኮንድ ቆም በሉ፣ አስቡ። የትኞቹ ቃላት ይበልጥ መልእክትን ያስተላልፋል ብላችሁ ምረጡ። ከዚያም በግልጽና በቀጥታ መንገድ ተናገሩ። ትልቁ ስህተት ኦቨር ኤክስፕሌኒንግ ወይም ከልክ በላይ ማብራራት ነው። አንድን ሐሳብ ለመግለጽ ረጅም ማብራሪያ ውስጥ ስትገቡ ሰብአዊ አእምሮ ይህ ሰው ራሱን ለማስረዳት እየታገለ ነው የሚል ትርጉም ይሰጠዋል። ስለምታደርጉት ነገር፣ ስለ ምርጫችሁ ወይም ስለ እቅዳችሁ ለሰዎች መከላከልና መብራራት አቁሙ። አጭር፣ ግልጽና በራስ መተማመን የሞላበት ንግግር ብቻውን ሰዎችን ጆሮ ሰጥተው እንዲያዳምጡት ያስገድዳቸዋል። ሁለተኛው ዘዴ ምንድን ነው ካላችሁ፣ የዝምታን አስፈሪና ማራኪ ኃይል መቆጣጠር መቻል ነው። ዝምታ ለአብዛኞቹ ሰዎች ምቾት አይሰጥም። ሰዎች በአንድ ክፍል ውስጥ ጸጥታ ሲሰፍን ይጨነቃሉ። ያንን ጭንቀት ለመግደል ደግሞ ዝም ብሎ የማይረባ ወሬ ያወራሉ። ነገር ግን እናንተ ያንን የዝምታ ምቾት ማጣት ለራሳችሁ ጥቅም ልታውሉት ትችላላችሁ። ለምሳሌ ያህል ከአንድ ሰው ጋር እየተነጋገራችሁ እያለ ንግግራችሁን በድንገት ቢያቋርጣችሁ ምን ታደርጋላችሁ? አብዛኛው ሰው ድምፁን ከፍ አድርጎ ንግግሩ ለመቀጠል ይሞክራል ወይም ይበሳጫል። ይህ ድክመት ነው። በምትኩ ግን ያ ሰው ንግግራችሁን ሲያቋርጥ ወዲያውኑ ዝም በሉ፣ ምንም አትናገሩ። ዝም ብላችሁ በተረጋጋና ምንም በማያሳይ የአይን እይታ ተኮር ብላችሁ ተመልከቱት። ይህ እይታና ዝምታ በዚያ ሰው ላይ
ምን ያህል ከባድ ስነልቦናዊ ጫና እና የጥፋተኝነት ስሜት እንደሚፈጥር አታውቁ። ትልቅ ስህተት ሰራው ብሎ በውስጡ እንዲያስብ ያደርገዋል። እንዲሁም አንድ ጠቃሚ ሐሳብ ተናግራችሁ ስትጨርሱ ያንን ተከትሎ የሚመጣው ክፍተት በሌላ ወገን ለማድመቅ አትሞክሩ። ዝምታው እንዲቀመጥ ይተውት። በውይይት ወቅት የመጨረሻው ቃል ተናግራችሁ ዝም ስትሉ በዚያ ክፍል ውስጥ ያለው የኃይል ሚዛን ወደ እናንተ ይዞራል። በራሳቸው የሚተማመኑ እና ውስጣቸው የሞላ ሰዎች ውይይቶችን አያሳድዱም፣ የት መሄድ እንዳለባቸው ይቆጣጠሩታል እንጂ። ወደ ሶስተኛውና ማህበራዊ ህይወታችሁን ወደሚያድነው ዘዴ እንለፍ። ያለምንም ፍርሃት ወሰን ወይም ድንበር ማበጀት። ማወቅ ያለባችሁ አንድ መራራ እውነት አለ። ለሁሉም ሰው፣ ለሁሉም ጥያቄና ለሁሉም ማህበራዊ ጥሪ እሺ የሚሉ ከሆነ ሰዎች እናንተን ማክበር ያቆማሉ። ለምን መሰላችሁ? ሁል ጊዜ የምትገኙ ለማንኛውም ነገር ፈቃደኛ የሆናችሁ ስትሆኑ ሰዎች የእናንተን ጊዜና ህልውና እንደ ቀላል ነገር ማየት ይጀምራሉ። ክብር የሚመጣው ከወሰንና ከገደብ ነው። የራሳችሁ ህግ፣ የራሳችሁ መስመር ሊኖራችሁ ይገባል። ያንን መስመር ለማስከበር ደግሞ መቆጣት፣ መጮህ ወይም ረጅም ክርክር ውስጥ መግባት አያስፈልጋችሁም። በጣም በቀላልና በተረጋጋ ድምፅ እንዲህ አይነት ቃላትን ተለማመዱ። በዚህ ጉዳይ ላይ አልስማማም ወይም ይህ ለኔ አይሰራም። ሌላም ደግሞ አሁን ስራ ላይ ነኝ፣ በኋላ እመለስበታለሁ። ወይም ደግሞ ይቅርታ፣ አሁን ይህንን ማድረግ አይመቸኝም። እነዚህን ቃላት ስትናገሩ ምንም አይነት የቁጣ ስሜት ማሳየት የለባችሁም። እንዲሁም ለምን ማድረግ እንዳልቻላችሁ ሰፊ ማብራሪያ በመስጠት ራሳችሁን አታሳንሱ። ልክ እንደ ንጉሥ በተረጋጋ በራስ መተማመን መስመራችሁን አስምሩ። እናንተ ለራሳችሁ ጊዜ፣ ለራሳችሁ ምርጫና ለራሳችሁ ህይወት ዋጋ በመስጠት ስትጀምሩ በዙሪያችሁ ያሉ ሰዎችም በተመሳሳይ መንገድ ሊይዟችሁ እንደሚገባ በግድ ይማራሉ። ውድ የቻናላችን ቤተሰቦች፣ ዛሬ ያወራንበት ዋናውና ትልቁ እውነታ ይሄ ነው። ሰዎች እናንተን የሚያከብሯችሁ ለሰዎች መልካም ወይም የዋህ ስለሆናችሁ አይደለም። ሰዎች የሚያከብሯችሁ እናንተ ለራሳችሁ የምትሰጡትን ክብርና ዋጋ ሲመለከቱ ብቻ ነው። ከዚህ ሰዓት ጀምሮ የሰዎችን ተቀባይነት ለማግኘት መሯሯጣችሁን፣ ራሳችሁ ለማስረዳት መታገላችሁን ሙሉ በሙሉ አቁሙ። ያንን ስታቁሙ ክብር በተቃራኒው አንተን እያሳደደ መምጣት ይጀምራል። እነዚህን በአእምሮ፣ ስነ ልቦናና በራስ መተማመን ላይ ያተኩሩ። ህይወታችሁን የሚቀይሩ ጠቃሚ ይዘቶችን በየጊዜው ለማግኘት አሁኑኑ ቪዲዮውን ላይክ በማድረግ ቻናላችን ሰብስክራይብ አድርጉ። የደውል ምልክቷንም መጫን አትርሱ። ምክንያቱም የሚቀጥለው ቪዲዮዎችን ሰዎች ለእናንተ ያላቸውን አመለካከት ብቻ ሳይሆን እናንተ ለራሳችሁ ያላችሁን እይታ ለዘላለም የሚቀይር ይሆናል። ስለተከታተላችሁኝ አመሰግናለሁ በጣም። በሚቀጥለው ቪዲዮ እስከምንገናኝ ድረስ በተረጋጋ በራስ መተማመን ህይወታችሁን ምሩ። ቻው፣ ቸሩን ሰንብቱ።